ነው። ምርጥ ሚዛን ነው። ድርጅት ላይ ነው ብዙ ጊዜ የሚገኙት። ይሄኛ ሚዛኑ እየሰረቀ ስላስቸገረ ነው። እንደዛ የሚከሰተው ደግሞ ከግጭት እንዲሁም እቃ ሲወረወርበት ሲወድቅበት ድንገት አንዳንዴ ማብራትም እንደዚህ ያደርጋል። ጥንቃቄ ያድርጉላቸው ለእነዚህ ሚዛኖች እና የኛ ጋር የመጣው ያለ ማስተካከል ነበረ። እንዴት እንደሚስተካከል ይህንን ቀጥታ ላሳያችሁ። መጀመሪያ ኦን አድርገ ነው እዛው እንለቀዋለን። ስንለቀው እንደዚህ ይመጣል። እንደዚህ ሲመጣ ይሄ ይታያል። ታር የሚለው አለ። እሱን ስንነካው ይሄው 50 አለ። 10 እናደርገዋለን። 10 ቤት 20 ቤት ይሄው የ50 ቤት ድረስ ይሄድና ድጋሚ ይወርዳል። እዛ የምንፈልገው ወለ ቤት ነው ማለት ነው። ይሄን ከነካም በኋላ ሀች እንነካዋለን። ሀች ከነካነው በኋላ ነው ዜሮቹ የት ድረስ መሆን እንዳለበት እየነገረን ነው። እዚህ ጋር 20 ያው 30 እንደዚህ ይጨምራል ማለት ነው። ዜሮቹ እንደዚህ ይጠይቀናል። እኛ 20 ስለምንፈልገው 20 ላይ አሁንም ሀች እንነካለን። ፉል አለ። ፉል ይለናል። እዛው ፉል ሲለን እንደነገርኳችሁ ስንት ኪሎ እንደሚመዝን 150 ድረስ ይመዝናል። እነዚህን እያንቀሳቀስን ዜሮችን እያንቀሳቀስን ስንት ላይ እንደሆነ የምንፈልገው አሁን ነጥቧን አያችኋታ። ያው እሷ ላይ ስላለች ቀየረልን ማለት ነው። አሁን 250 ኪሎ ግራም እንዲመዝን አደረግነው። 350 እንዲመዝን አደረግነው። እዛ ነጥቡን እየቀያየርን ከፍና ዝቅ እያደረግን አሁን እዚህ ጋር አድርገን ይህን ዜሮ ማድረግ እንችላለን። 6 ዜሮና 300 ሆነ ማለት ነው። እንደዚህ በታራ እየቀነስን ቁጥር እንደዚህ እየቀየርን አሁን አንድ ማድረግ እንችላለን። ከዛ 1300 ኬጂ እንዲመዝን አደረግነው ማለት ነው። 1300 ኬጂ ይመዝናል ማለት ነው። ከዛ በላይ ይመዝናል። እስከ 10 ኩንታል ድረስ የመመዘን አቅም አለው ይሄ ሚዛን። ስለዚህ እኛ ይሄን አያስፈልገንም። ስለዚህ እኛ የምናደርጋለን እስከምንፈልገው 200 ነው። 200 ነው እኛ የምንፈልገው። ይሄን 2 እናደርጋለን። ለመቶ ድረስ እንዲመዝን እናደርግ ነው ማለት ነው። ከዛ ዜሮቹ እንደዚህ የቀያየረን እናደርጋለን። እንደዚህ እናደርግ። ከዛ ይሄን ጫናን አሁን ኖ ሎድ ይላል። እዚህ ላይ ምንም ጭነት የለውም፣ ምክንያቱም አጀስት እያደረግነው ነው። ሎድ የለውም። አችን ስንጫን አድ ሎድ ይላል። ሎድ አድርጉበት አለ። ሎድ እናደርጋለን። አሁን ከዛ ምንፈልገውን ኪሎ ለመጻፍ ስንፈልግ ታራን እንነካለን። 00 ብሎ ይመጣልናል። ከዛው እዚህ ጋር እንደምታዩት ምንፈልገው ቦታ ላይ ቁጥሩ ያለው ነጥብ ያለቻችን እቺ ነጥብ እስከምንፈልገው የምናስቀምጠው ኬጂ ወይም ደግሞ አጀስት የምናደርግበትን ኬጂ እንጽፋለን ማለት ነው። እዚህ ጋር ነው ያለው። 100 ነው። 100 ልናደርግ አንችልም መቼም 100 ኪሎ 300 ኪሎ አጀስት የምናደርገው ነው እዚህ ላይ ይሄ የሚያሳየን። ስለዚህ እኛ አጀስት ማድረግ የምንፈልገው ደግሞ ስንት ኪሎ ነው? እዚህ ጋር 8 ወይ 10 ብናደርገው፣ እሺ 10 እናደርገው። 10 ለማድረግ ከፈለግን ነጥቡ የምናደርገው እዚህ ጋር ነው ማለት ነው። እዚህ ጋር ከ10 በታች ያሉትን ለኪሎች አጀስት ለማድረግ ነው። እዚህ ጋር ደግሞ 10፣ 100፣ 1000 አጀስት ማድረግ የምንፈልገውን ኪሎ ነው የምንጽፍበት በእነዚህ ነጥቦች ላይ ማለት ነው። ስለዚህ አሁን እኛ የምንፈልገው ቢያንስ እሺ እዚህ ጋር ካለ 8 ኪሎ እናርገው። 8 ኪሎ ወይ 9 ኪሎ እናርገው። 9 ኪሎ ግን ሙሉ ቁጥር ይሆን ይመረጣል። 9 ወደ 10 እንሂድ። አሁን እዚህ ጋር 9 ኪሎ 9 ኪሎ ነው። አሁን 9 ኪሎ አጀስት አድርገነዋል። 9 ኪሎችን እናስቀምጣለን ማለት ነው። ይሄ 5 ነው። ይሄ 2 ነው። ይሄ 2 ነው። 4 5 9 አሁን እናደርጋለን። አችን
ይህ እንዳለ 9 ላይ መጣልን ማለት ነው። 9 ኪሎ ይህም 9 ኪሎ ይሄ 2 ኪሎ ይሆናል። 2 ስናነሳው 7 ይኸው 2 አንስተናል 7 ይሆናል። ይህንን 2 ስናነሳው ይኸው 5 ቀረም ማለት ነው። ይኸው 5 ኪሎ ቀረን። 5 ስና 2 4 5 10 14 ይህን ይመስላል። እናመሰግናለን። መልካም ጊዜ ይሆንላችሁ።